ስምና ስራ? ወንደሰን እንዳሸው እባላለሁ። ስራዬ ጋራጅና ህይወት ይመሳሰሉብኛል። ስቴለን አቀብለኝ። ብዙ የተበላሹ መኪናዎች እዚህ አሉ። ውጭ ዓለም ላይም ብዙ የተበላሹ ህይወቶች አሉ። ለጠፉብን ጥፋቶች ራስህ ቆመ ማስተካከል ካልቻልክ ለተበላሹብህ ጉዳዮች ማንም አይደርስልህም። ማንም። ወንድዬ ሄቨን ትባላለች። እህቴ መጣች። ታናሽ እህቴ ነች። እኔም ከሷ ውጪ እሷም ከኔ ውጪ ወገን የለንም። ወንድዬ ያን አይደለም እንዴ? ቆየ እኮ ሳትመጣ ስትቀር ትኩሽ ነው ይሰራል። እንዴት ናችሁ? ደህና ናችሁ? ለምን ጠፋችሁ እንደዚህ? አራን ስለባሪ እናንተ የእናቴም አደራ ነች። ወንድዬ እህትህን አደራ ቁንጥፎ አምጥቶ እስቲ ባታጠበጅ ዘው ማለት ታው ስማ፣ አንድ ቀን ይሄ ነገር ይደፋሃል። ከመቼው እንዳደገች አላውቅም። ነበር ነው ሙያ ግን ከማዬ ነው የሰርሽው እንጂ እውነት እሷን ያንም አላውቅም። ሕፃን ነበረች እኮ። እንዲሁ ታሳዝነኛለች። ክፉ እንዳያይብኝ አምላኬን ለምነዋለሁ። እንደ ልጅነቷ ጉያዬ ውስጥ ወሽቄ ማኖር እፈልጋለሁ፣ ግን አይሆንም። አድጋለች። ታውቃለህ፣ 2 ወር ነው የቀረኝ ለመረቅ። ለድግሱ መቼስ የተዘጋጀን ያስባል። እንዲህ ምን ለፈለማ ነው አንቺ አንዴ ምንድነው ይሄንስ ህዝቡን ሁሉ ጠርተን አደገችልኝ። ተመርቃ ደስታዋን እስከማይ ድረስ ቸኩያለሁ። የምፈራው ዕድሜዋ ላይ ሳትደርስ አልቀረችም። ብዙ ሰዓቷን ስልኳ ላይ ታጠፋለች። ስልክም ምን ያጠገብ አታውራ። ፍቅር ያዘሽ እንዴ ብዬ ልጠይቃት አሰብኩና ነፃነቷን የምጋፋ መስሎኝ ዝም ጭጭ አልኩ። ፒንሳ ያስፈልገኛል። መሌ ፒንሳ አምጣልኝ። መሌ አንተና እንዴ አንተ ዳዳ ወንደሰን ነው የሚሄደው። አረ የሲስተሯን እኮ የራቁት ፎቶ አይቶ ነው በእናትህ። አረ በገብርኤል ይሆንት እስቲ አረ በስመ አብ እንዴት ረሳሁት የምክር እንዴት ሳልነግርሽ የምክር አለፈኝ። እንዴት አለፈኝ። እንዴት ረሳሁት። ፎቶ አለሽ ወይ? ፎቶ አሳይ። ላይሰንስ 13 ቀበሌ 4ኛው መታጠፊያ በኮብልስቶኑ በኩል 3ኛ ብረት ግቢ ይዛን ያለው
ቢላዋ ነው አይደለም፣ በካቻ ቤቴ ነው። ዳግመኛ የእህቴን ፎቶ እንዳያዩ። ሌላስ ምን አድርገው? ብልት በጉጠት ስቤው በከተር 3 ቦታ ነቋረጥኩት። ከዛስ ሬሳውን በመኪና ነው የጎተትከው? አዎ፣ ኒቫ 1990 የራሻ ምርት ነው። እንዴት ያለ መኪና መሰለ! ወንድነት ክብር ነው። ወንድነት ክብርህን መጠበቅ ነው። ያመነችህን ከካድክ፣ የወደደችህን አሳልፈ ለባዳ ከሰጠ ወንድነትህንም ክብርህንም በዚያው ሰዓት ላይ ታጠዋለህ። ስላመነችህ ስለወደደችህ ልክም ባይሆን ያሳየችህን ያን ገመና ውጭ አደባባይ ላይ ካወጣኸው አንተ ያኔ ወንድ አይደለም ክብርህን ያጣኸው እንጂ። በዚህ ዓለም ላይ የኖሩ ብቸኛ መሆን እጅጉን ከባድ ነው። ባህር ውስጥ ገብቶ ውሃ ይንካኛ ይባል ነገር። እኔ ለመኖር ስሞክር ሰው ያልኳቸው ሲሸሹኝ ልጅነት ያልቆ ጉርምስና ላይ ገባው። እናቴ ብትኖር ተወደኝ ነበር እያልኩኝ አምላኬ ጋር ሄጄ አለቅሳለሁ። እናቴን አላውቃትም። ስትወልደኝ ነው ሞተችብኝ። እናቴ እንደሞተች አባቴ ሌላ ገባ። እኔም እሱ ጋር ኖርኩ። እንካ ብላ ሆዳ። ያ የተረገመ አጎቴ ምን ሲያቀብጦ ስሜ እንዳወጣልኝ አላውቅም። ሆዶ እየበላ ነው። በዚህ መሃል አንድ የሰፈር ዱርዬ ብሎ ጠራኝ። ቤቤቱ ምን አይነት ስም ነው? አጎቴ አይለፍልህ እያልኩኝ ስብሰለሰል አተ እየጠሩ አንዴ ና። እኔም ቀስ ብዬ አቤት። ሂድና ሲጋራ ገዝተና። ኧረ እኔ ሲጋራ በእጅ አልነካም። አረ ጥጋብ ሂድ ነፈስ ብሎ በኳልቱ ጠልዞ ላከኝ። እኔም እያለቀስኩኝ ወደ ሱቅ ሄድኩኝ። ሲጋራ አለ? ሰፈሬን አልወደውም። ልጆች ይቀልዱብኛል። የኔ ኩዮች ይልኩኛል። እድሜ ጠገብቶቹ ደግሞ ከንፈራቸውን ይመጡብኛል። ቤብቶ ኩዮቹ ይበላብህ። እናም አልወደውም ሰፈሬ። ከሰፈሬ ጠፍቼ እንዳልወጣ የሚያደርገኝ 2 ምክንያት ነው። አንደኛው የሰፈራችን ደብር እቺ ቤተ ክርስቲያን ነች። ጓደኛ ስለሌለኝ እዚህ እየመጣሁ ነው የምተነፍሰው። ሁለተኛዋ ደግሞ ውቢት ናት። ውቢት ሰፈራችን ውስጥ ጭምትና ቆንጆ ልጅ ናት። በልጅነታችን ስንጫወት ዕቃቃ አንድ ጊዜ አግብቻታለሁ። ሁሌ ለስራ ከቤት ስትወጣ ቀደም ንጋቱን ከውቢት ውበት ጋር አያዋለሁ። ወዳታለሁ። አረ እባክህ፣ አረ ድፍረት ስጠኝ። አንድ ቃል ላውጣ። ድፍረት፣ አንድ ቃል ላውጣ። አረ ጌታዬ እባክህ፣ አረ እባክህ። ለውቢት ታክሲ ምጋፋላት እኔ ነኝ። ቄራ ሜክሲኮ፣ ቄራ። አረ ቆይ፣ አረ ቃስ እያላችሁ ይሞላል እኮ እንዴ! አረ ቃስ በሉ። ምን በእናትህ ጅራጅ። አረ አንተ ምን እሺ፣ ሁሌ ለሴት። አረ አይነፋም ባክ። ሴት እሷ ሴት ብቻ አይደለችም። እሺ እሷ አይገባትም እንጂ የህይወትሽን ችግር እንዴት ተጋፍቼ ወደ ምትፈልግ ኑሮ አኖርሻለሁ ያልኳት ነበር። አንድ ቀን ከስራ ስትመጣ እስከ ቤቷ ድረስ እንድሸኛት ጠየቅኳት። አላሳፈረችኝም። እሺ አለችኝ። እሺ በማለቷ ልዩ ሆንኩ መሰለኝ። አቤት አይኗ እንዴት እንደሚያምር! ውበቷን እያደነኩኝ ካፌ ምንም ቃል ሳይወጣ ሰፈራችን ሱቅ ጋር ደረስን። ስማይክ ኦሬንጅ ምን ልበላት? ግራ ገባኝ። አስቤ ደህና ነሽ ስላት ከት ብላ ሳቀች። ስታምር ሁሌ እንደዚህ ሳቂልኝ። እሷን መለስ ብላ አይ ቤቤቶ። ልክ ሱቁን እንዳለፍን እነዛ ድርጆች ስሟን ጠርተው ነው ያሏት። ውቢት ነይ። ውቢት ደነገጠች። ከዛ ከመሰለ ሳቋ ፊቷ ወደ ፍርሃት ሲለወጥ እኔ አላስቻለኝም። እንዲሁ ሳላስበው
አንተ ማን ስለሆንክ ነው የምጠራት? አመለጠኝ። ኮኮሻ እንደዛ አልኩት። ዞር ብዬ ውቢትን ሂጂ አንቺ ቤትሽ ግቢ ሂጂ ግቢ በዓይኔ ሸኘኋት። ልክ ወደ ቤቷ እንደገባች ሳረጋገጥ ወደ እነ ኮኮሻ ጋር እኔው ራሴ ሄድኩኝ። ይቅርታ። እሺ ንግሬን ሳልጨርስ ካፈር ደባለቀኝ። ኮኮሻ እኮ መጣ አላስተረፈኝ። ስማ ብዙ ጨካኝ ነው። ስማ ዛሬ ግን እነግራታለሁ። ይኸው ጠዋት መጥቼ ነገርኩት። ዛሬ እነግራታለሁ። ድፍረት ስጠኝ። እኔ አልቻልኩም። ውቢት የምነግርሽ ነገር አለ። ምን? እወድሻለሁ። መልሷን ሳልጠብቅ በሩጫ ወደ ቤተ ክርስቲያን ሄድኩኝ። ከጀርባዬ አንድ ድምፅ ሰማሁ። እኔም እወዳለሁ። ህይወቴን ሙሉ የምጠብቀው ቃል ውቢት ናት። ውቢት እንደዚህ አልነበርኩ። እናቴ ሳድግ ላንቺ ቤት እገዛልሻለሁ። እሺ 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 የኔ አባት እሺ ተስፋዬ እሺ። አይኔም አልፈዘዘም፣ ቅስሜም አልወደቀም፣ ሞራሌም በማንም እንዲሁ አልባከነም። እንደዚህ አልነበርኩ። ማደግ ግን ሲያስጠላ እናቱንና ላናግረው የምፈልገው ጉዳይ አለኝ። የምናውቀው ቦታ ነው። ከዚህ በኋላ አብረን መቀጠል አንችልም። ይሄ ለነገር ነው የቀጠርኩት። ለምን ልላት አልኩና ደከመኝ። እወዳታለሁ። አብረን የማይረሱ ጊዜያቶችን አሳልፈናል። ለምን ለማለት ግን ድፍረቱን አጣሁ። ለምን ካልኳት በኋላ የምትመልሰው መልስ አስፈራኝ። ይበልጥ መልሷ እንደሚሰብረኝ ተሰማኝ። ገንዘብ የለህም፣ ደሃ ነህ፣ ማስተዳደር አትችልም፣ ቃልን አልጠበቅም። ይህ ሁሉ መልስ ነው። ልክ ነች። እስኪ ራስን ተመልከተው። በቁም ሞተሃል እኮ። ጸጉርን ተመልከተው። ልብስህን ይኸው። እንኳን ለሷ ለራስ አትሆንም። ደካማ ነህ። ቃልን መጠበቅ አልቻልክም። አትችልም። ረስቼው ሞክረሃል፣ ጥረሃል። እንደምታስበው አንተ ሰነፍ አይደለክም። ሁሉም ነገር ጥሩ ይሆናል። በልቤ እንድትሄድ ፈቀድኩላት። አይኔም ባመለጠው። ይህ ሁሉ የሆነው ስላደግኩ ነው። ማደግ ግን ሲያስጠላ እናቱንና ደክመካል ተስፋዬ፣ አልቻልክም። ስራህን ከስራል፣ ብቻህን ቀርተሃል። ለቤተሰቦች መድረስ አልቻልክም። ለምን አትሞትም? ሙት። እዛ ሰላም አለ፣ እረፍት አለ። ቀላል ነው። ገመድ ባንገቱ መክተት ነው። ሁሉ ነገር አታል። ምንም ነገር የለም አለው። ምን ተስፋ አለው። ዩኒቨርሲቲ ተስፋዬ ናልኝ የኔ አባት ና እስኪ። ምን ሆንክብኝ? ምን ነው ምን ሆንክብኝ? ምን ልበላት? ህይወት ከብዶኛል፣ አልቻልኩም፣ ደከመኝ ልለይሽ ነው ልበላት? ፈገግ አልኩና ጥሩ የመሰናበቻ ጊዜ ይሆነኛል ብዬ ማሰብኩ። ህይወት የማርያም መንገድ አታውቅም።
ከወደክ ሁሉም ይረግጣል። ተስፋዬ ያልኩህ እኮ ተስፋ እንድትሆነኝ ብቸኛ ስለሆንኩ አንተ ብቻ ስላለኝ ተስፋ እንድትሆነኝ ብዬ እኮ ነው የኔ አባት። ምን ሆንክብኝ የኔ ጌታ? አየክ የምትኖር ላንተ ብቻ አይደለም ለሚወዱን ሰው ጭምር ነው። አረፈደም ገና ጠዋት በልጅነት ያሰብከውን በጠቅላላ ታረጋዋለህ። እሱንቱ ሳይጦራ ታረጀችበት። ደክሟል። ዝም በል ገና ነኝ። ገና ነኝ። ደህና ነህ ልጄ? ደህና ነኝ። ሰላም እንዴት ነህ? ያስገባው ፕሮፖዛል ተቀባይነቱን አግኝቷልና መች መምጣት ትችላለህ? ወጣት ነኝ፣ ተስፋ አለኝ። ሁሉም ያልፋል። ያልፋል ያልኩት ቃል ራሱ አለፈ። የከፋ ቀናቶች ይኖራሉ። ከዛ ባሻገር መልካም ቀናቶች ይመጣሉ። ባለማቆም ውስጥ ለውጥ አለ። ሞት ሞት ያሰኙንን ሰዎች በመኖር ነው የምናሸንፋቸው። መኖር ካለ መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለ መኖር ምንም። ሄሎ ናቲ፣ ደረሳችሁ እንዴ? እሺ መጣ። እንዴ ይሄ ሁሉ ጥድፊያ የት ለመሄድ ነው? ቸኩያለሁ። ቆይ እባክህና ልጄ፣ ከጎረቤት ተበድሬ ያመጣሁት ነው። እባክህ ልጄ፣ እችን ሳትቀምስማ አትሄድም። ምን የሚያጣድፍ ነገር መጣ ልጄ? ኧረ ተው ግድ የለም ተረጋጋ ልጄ፣ ተው ግድ የለም። እችን ብቻ እባክህ። ኧረ ተው ግድ የለም ልጄ፣ ተው። ኧረ ተው አንተ ልጅ ተው። የአባትን ቮልስ እንደቆሙ ቀር አይደል? ይደርሳል። አንዴ አሁን ቸኩያለሁ። በእናትሽ ቢያንስ አትስመኝም? ቻው። Ready people not warning, some was splinter. Big drop bad gal in a real life nothing that. When the things hotter come like a sprinter, hotter than lava anytime even in winter. Girl, let me see how you a bad. Sipping when you sit down pon it, yeah me in a that. So me tell me, girl, let me see how you a bad. Smoking on you block it, yeah me in a that. You so mad, girl, wine your body, yeah, up upon me, yeah, wine your body, yeah, up upon me. Girl, let me see how you a bad. Mad thing when you wine your body, yeah me in a that. I know she want me and she know the mechanic. Top a top girl tonight, you the baddest of it. On the left side I got my cup on the right, got the galley. Girl, rock it, set it down, conditionally. So me say, big man can lift the things and just rise, girl. Welcome to the. ይናፍቃል ልቤም ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ሆዴ እህል ትቷል ከኔ ያለ ይምሰል እንጂ ሄዷል ርቋል ይናፍቃል ልቤ ይናፍቃል እንደማትመለሽ አውቆ ይጠብቃል ናፍቆት ያጠግበው ትቷል ከኔ ያለ የገባኝ አጥቼ ስቀር ቤቱን ሰመት ሲወጣው ሰማይ መንገድሽ ሲጸና የልብሽ ቃልሽን ላንዴም ሳልሰማ ዛሬንማ ዛሬ
እናቴ ምን ተሰምቶሽ ይሆን? ምን ልትይ ነበር? ምን ልትይ ነበር? ባነሰው ምን ልትይ ነበረ? ወይኔ ወይኔ ጥላኝ ሄደች እኮ ጋሼ፣ ጥላኝ ሄደች እኮ፣ ጥላኝ ሄደች እኮ። ለማን ብለሽ እናቴ? እድል ያስፈልገኝ፣ እድል ያስፈልገኝ። አንድ እድል መስጭኝ ነው እንጂ አንድ እድል መስጭኝ ነው እንጂ እናቴን 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 እንግዲህ በርታ። አንድ የሆነ ነገር ላይ እናታችን መስለኝ ልጃችን መስለኝ መበርታት ነው ያለብን። እንግዲህ የቀረኸው አንተ ነው። አይዞህ መበርታት አለብን። አንተ ካልበረታ ደግሞ ሌላው ቤተሰብ ሊበረታ ማይችል። ስለዚህ በጣም ጎበዝ መሆን አለብን እና አይዞህ፣ መጽናናቱን እግዚአብሔር ይስጥህ። ተጽናና፣ አይዞህ። በጣም ነው ጎበዝ መሆን ያለብህ አሁን። ምክንያቱም እያንዳንዱ ሰው ላይ የሚኖር ነገር ነውና ሁላችንም ከዚህ ዓለም አንቀር። ሄዷል ርቋል፣ ይናፍቃል ልቤ ይናፍቃል፣ እንደማትመለሽ አውቆ ይጠብቃል። ናፍቆት ያጠገበው ሆዴ እህል ትቷል ከኔ ያለ አንሳው 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 ይገባኛል ሱረፍዶ አጥቼሽ ስቀር ወና ቤቱን ጽልመት ሲወጣው ሰማይ መንገድሽ ሲጸና የልብሽን ሳላደር ቃልሽን ላንዴም ሳልሰማ እንዲሁ ላጣሽ ዛሬንማ ዛሬማ አሄ እንዴ ይሄን ጋቢ ደግሞ ማን ነው እዚህ ጋር? ምን እኔ ልጅ ምን ሆንክ? ዛሬ ከጎረቤት ተበድሬ ያመጣኋትን ምግብ ሳትበላ አትወጣት። ሳትበላ ምን ነው ምን ነው? የአባትን ቦርስ በቃ እዛው አጎት ቤት እንደጣልፈው ቀረ። ለመስራቱ ዛሬ ሁሉ ነገር አስተካክሏል። እባክህ በቆመበት ቀረ። እባክህ ተጉርሺ ነው እንዴ? አዎ ሌላ ቦርስ። እሺ ሰላም አይልኝ መለሳለሁ። እሺ አሜን። ሰላም ዋለልኝ። ሰላም ግባ የኔ ልጅ፣ ሰላም ግባልኝ። ጋሼ ካሽ አላስኩም። በምን ላድርግልህ? መድራኪ ሲባል አፕሏ አሃ የማቾት እናቴ ሰላም በልልኝ፣ እናቴ ሰላም በልልኝ። ምንድን ነው? ወይ ልጄ ወይ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ምን አሳሰበ? እግዚአብሔር ይስጥልኝ። እደግልኝ ጌታ
ብድር ይግባ የኔ ጌታ እደግልኝ ልጆችን ባረኩልኝ እንደዚህ ደግሞ እኔ እንዳስደሰትከኝ እግዚአብሔር የሚያስደስቱ ልጆች ይስጥህ የኔ ጌታ በጣም ነው ደስ ያለኝ ወይ እግዚአብሔር ይስጥልኝ እደግልኝ የኔ ጌታ ተባረክ ወይ